የሚቆመው በቤተሰብ ወይም በወልይና በሁለት ምስክሮች ነው ማለት ኒካ እንደዛ ካልሆነ የለም ብሎናል። ፈኢዘን ዲኑና ካሚሉን ወሙክተሚል ዲናችን ሙሉ የሆነ ነው። ነገር ግን በዚህ ሰዓት በዚህ ሰሞን እየዞረ ያለው በዚህ በሶሻል ሚዲያ ላይ ላ ዐላቀተ ብልእስላም ከእስልምናችን ጋር ምንም ግንኙነት የለው በል የይሁዳውና የነሳራ ሱና ነው ማለት እንችላለን። ምክንያቱም በሸርዕ ልእስላም ውስጥ ከወልይ ቢሆን እንጂ ማግባት እንደማንችል ተነግሮናልና በል እንደውም ቁርአን ላይ እስከ መቅጠፍ ድረስ ተደርሰዋል። ቁርአኑን በመዘዋወር ቁርአኑን ትርጉሙን በመበረዝ ማለት ነው። ወአንኪሑ ልአያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ኢንየኩኑ ፉቀራአ ዩግኒሂም ላህ የሚለው አንቀጽ ላይ ተደግፈው ማለት ነው። ይህ አንቀጽ እያዘዘ ያለው ማንንን ነው? ይህ አንቀጽ እያዘዘ ያለው አውሊያ አልአምርን ነው። የሴቶቹን አባት፣ ወንድም፣ አጎት፣ አጅዳድ ወይም አያቶችን ነው እያዘዘ ያለው። ወይም ደግሞ አስያዶችን ማለት ነው። የባሮቹን ባለቤት ማለት ነው። ወይም ደግሞ የባሮቹን አለቃ። አንቀጹ እያዘዘ ያለው የሴቶቹን ባለቤት ወይም ቤተሰቦቿን ነው ማለት ነው። ወይም ደግሞ የባሪያዎቹ አለቃ ነው እያዘዘ ያለው። አማ በዚህ አንቀጽ ላይ ተገድፈው አላህ አማኞቹን አዟቸዋል አጋቡ በማለት ብለው አድራሻው የማይታወቅ ሰው በል አድራሻ ብቻ አይደለም ማንነቱ የማይታወቅ ሰው እንድርሃለን ወይም እንድርሻለን በማለት እየተሰራ ያለው ይሄ ወደ ዚና መጣራት ወይም ወደ ፉሕሽ መጣራት ነው። እነዚህ ሰዎች በአንቀጹ መስራት ከፈለጉ የወለዱ ልጆችን ይዳሩት አምጥቶ። ምክንያቱም አንቀጹ የሚያዘው ልጆቻችሁን ነው እያለ ያለው። ወይም ደግሞ መን ታሕተ ዊላየቲኩም በእናንተ ተጠያቂነት ስር ያለን ነው አንቀጹ የሚያዝዘው። እናንተ ጋር መታ ወይም እናንተ ጋር መጥቶ ታብታብ ስላደረገ ቤተሰብ ልትሆኑ አትችሉ። ይሄ ብቻ አይደለም። አብሰው ግለሰቧ እንኳን የአማኞቹን ሴቶች ማጋባት አይደለም ልጇን መስጠት አትችልም። ለልጇ ወኪል መሆን አትችልም በሸሪዓችን ማለት ነው። ለሴት ልጅ ወልይ የሚሆነው ኒካህ ላይ ባል ብቻ ነው ወይ አባት ብቻ ነው ማለት ነው። ወይም ደግሞ አጎት ወይም ደግሞ አጅዳድ ማለት ነው። ወለው ወኢን ዐላ። ሌላኛው ደግሞ የሐራም ድጃፍ መስፋፋት ነው። ምክንያቱም እዚህ ይገናኙና እንደገና በግል ያወሩ ነው የሚባሉት ሴትና ወንድም ማለት ነው። እዚህ ላይ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ላ የኽሉወነ ረጁሉን ቢምራእትን ኢላ ወሳሊሱሁማ ሸይጣን ብለዋል ሰለላሁ ዐለይሂ ወሰለም። አንድ ወንድ ልጅ አንድ ሴት ጋር ለብቻ ይወጡም ሶስተኛቸው ሸይጣን ሆኖ እንጂ ብለዋል። ይሄ ደግሞ የፉሕሽን ድጃፍ ማስፋፋት ነው ማለት ነው በቀላሉ። አላሁ ሱብሓነሁ ወተዓላ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወመቅተን ወሳአ ሰቢላ ነው የሚለው። ዝሙትን አትቅረቡ ነው የሚለን። ይህ ደግሞ የይሁዳ ሱና ነው። ለተተቢዑና ሰነነ መን ካነ ቀብለኩም ሐዝወ ልቁዘቲ ብልቁዛ ሐታ ለው ደኸሉ ጁሕረ ዱብን ለደኸልቱሙሁ አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ይላሉ ነቢዩ። ይህ የመሀይምነት መንገድ ነው። ከእናንተ በፊት የነበሩትን ሰዎችን መንገድ ገና ትከተላላችሁ። ሽብረን ብሽብሪን የሚላለ ሽብረን ብሽብሪን ዝራዕን ብዝራዕ ትከተላላችሁ ማለት እዚህ ጋር ትእዛዝ አይደለም፣ ተጠንቀቁ እንዳትከተሉ ማለት ነው። እያኩም ማስፈራሪያ ነው። ግለሰቡም ሐላል አያስፈራም ይላል። ይህ ተደብቆ ሲሰራ የነበረውን ወንጀል አደባባይ ላይ አውጡ ማለት ነው። ተደብቆ የሚሰራ ወንጀልና አደባባይ ላይ ደግሞ አምጥቶ የሚሰራ ወንጀል እኩል አይደለም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ ሙዓፈን ኢለል ሙጃሂሩን ብለዋል። ሁሉም ኡመቶቼ ወንጀላቸው ይተውላቸዋል፣ ይማርላቸዋል፣ ግልጽ አድርጉ አደባባይ ላይ የሚሰሩት ሰዎች በስተቀር ብለዋል። ይህ ደግሞ ወደ ሐራም መዳረሻ ነው እያደረጉ ያሉት እንጂ ወደ ሐላል መዳረሻ እያደረጉ አይደለም። አላህን ፍሩ። የነቢዩን ሰለላሁ ዐለይሂ ወሰለም ንግግርን ተከተሉ። የአላህ ሱብሓነሁ ወተዓላ ንግግርን ያለ ቦታ ወስዳችሁ ማስረጃ ይሆነናል ብላችሁ ለመታወቅና ግርግርን ለመፍጠር አትጠቀሙበት። ያለ ቦታ እየፈሰራችሁ ለመጀመሪያ ጊዜ ዘውጁና ማን እንዳለ ታውቃላችሁ? የአረቦቹ ልጆች ናቸው። መጫወቻ መቀለጃ ማለት ነው። ስለዚህ የትኛውም በአረበኛ የተናገረ ነገር ሐዲስ ወይም ቁርአን አንቀጽ አይደለም። በጣም የሚያሳዝነው ደግሞ 200 300 ሰው ፊት ለፊት ተቀምጠው 8 ቁጥር ነኝ
ጥቁር ነኝ፣ ቀይ ነኝ፣ ወፍር ነኝ የሚባለው፣ ረዥም ነኝ፣ አጭር። በጣም የሚገርመው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ነዝራ ሸርዕያ ሐላል ያደረጉት ለሚያገባት ሰው ብቻ ነው። እዚህ ላይ እየተደረገ ያለው ደግሞ የሚሰማት የሚያዳምጣት ሁሉም እያያት ነው ማለት ነው። ፈኢዘን ምን አይነ ለኩም ሃዛ ሸርዕ አላሁመ አሪና አልሐቀ ሐቀን ወርዙቅና ኢትባዐህ ወአሪና አልባጢለ ባጢለን ወርዙቅና ኢጅቲናበህ። ሌላኛው በሳ አረዳድ ስንሄድ ቁርአኑ የሚለው የእናንተን ባሪያ ነው የሚለው። እነዛ ስር ተሰብስባችሁ ያላቸው ሰዎች እናንተ የእሷ ባሪያ ናችሁ እንዴ? ሰራተኞቻችሁም ይላል እያለች ነው። እና እናንተ የእሷ ሰራተኛ